የእድሜዋን ያክል የተለያዩ የልማት ተጠቃሚ አለመሆኗ የነዋሪዎቿ የዘመናት ቁጭት ለአሁኗ ስልጤ ዞን መቆርቆር ቀዳሚ መሰረት የጣለች ዳሎቻ ከተማዋ በፈርጅ 3 ከተማነት ከተሰየመች ወዲያ ዘርፈ ብዙ የልማት ስራዎችን እያስተናገደች ቢሆንም ዛሬም የነዋሪው የልማት ፍላጎት ግን የትየለሌ ነው። ይሁን እንጂ በህብረተሰብ ተሳትፎ የልማት ስራዎች በመከናወን ላይም ናቸው። የዳሎቻ ከተማ አስተዳደር ከንቲባ አቶ ሀቢብ ከድር ዜጎችን የልማት ተጠቃሚ ማድረግ ይቻል ዘንድም አልሚ ባለሀብቶች ወደ ከተማዋ ገብተው ይበልጥ እንዲያለሙ ጠይቀዋል። አንድ ከተማ እድገት በዋናነት የሚወሰነው በኢንቨስትመንት ባለሀብቶችን በማሳተፍ ነው። ለዚህ ደግሞ ከተማችን ምቹና ተስማሚ መልክዓ ምድር ያላት የአየር ጸባይ ያላት ስትሆን እኛም አልሚዎችን ለመቀበል በራችን ክፍት አድርገን የጠበቅነ ስለሆነ ማልማት የሚፈልግ ማንኛውም ባለሀብት ለመቀበል ዝግጁ መሆናችንን እገልጻለሁ። ዘላቂ ልማትን ለማሳለጥ ከተሞችን ለነዋሪዎች ምቹና ጽዱ ማድረግ በዞኑ በትኩረት የሚሰራ ዋና አጀንዳ ነው ያሉት የስልጤ ዞን ዋና አስተዳዳሪ ዘይኔ ቢልካም ቀልጣፋ አገልግሎትን ተደራሽ ለማድረግ አሰራርን በቴክኖሎጂ ማዘመን እንደሚገባም አሳስበዋል። ከተሞች ለነዋሪዎች ምቹ መሆን ይኖርባቸዋል። ከተሞች በፈጣን እድገት ውስጥ መግባት ይኖርባቸዋል። ከተሞች የህዝቦችን ጥያቄ በፈጣን ሁኔታ የሚመልሱበት የቴክኖሎጂ ስርዓት ውስጥ መግባት ይኖርባቸዋል። ባለፉት ዓመታት በተሰሩ ስራዎች በዞናችን የመዘጋጃ ቤቶች አገልግሎት ወረቀት አልባ እንዲሆኑ ጀምረናል። ከነዚሁ ተግባሩን ወስዶ በቴክኖሎጂ የተደገፈ ስራ ከመስራት አንፃር የዳሎቻ ከተማ አስተዳደር የማዘጋጃ ቤት አገልግሎቱን ወደዚህ ስርዓት እያስገባን ስለሆነ ቀጣይነት ያለው ዘላቂ ልማትን ለማረጋገጥ ምቹ ሁኔታ ይፈጥርላቸዋል ብለን እናስባለን። በዳሎቻ ከተማ ከልጅነት እስከ ሽምግልና የኖሩ የከተማው ነዋሪዎችም አሁን በከተማው እየታዩ ያሉ የልማት ተግባራት ደስታን የሚጭሩ ስለመሆናቸውም ተናግረዋል። ይህን ልማት ዘላቂ ለማድረግም ህብረተሰቡ ካለው የልማት ረሃብ የተነሳ ድጋፉን አጠናክሮ እንዲቀጥል ሲሉም ጠይቀዋል። እዚህ ከተማ ውስጥ 2 ቆርቆሮ ቤቶች ነበሩ። ሌላ ቤት አልነበረም። አንድ ወፍጮ ቤት ነበረ። ሌላ ቤት አልነበረም። ዞሮ ግን ዛሬ ለዚህ ደረጃ ለዚህ እድገት ያበቁን የኛው የጋፋቶ ልጆች የባልጫቱ ልጆች እነሱን ፈጥሮ አሳድጎልን ኤው አይናችን የሚያዩ የሚያምር ስራ እያየን ነው ያለንበት። ከማብራት ብትለው ከመንገድ ብትለው ከማንም ነገር ብትለው ምንም ነገር የሌለው ከተማ ነበር። አሁን እንደምታየው በጣም አሸብርቆ ታያዋለ። አሁን የሚሰሩ ልማቶች እኛ ያገኘነው በዚህ ለውጥ ነው። መንግስት የሚያወርዳቸውን የልማት እንትኖችን ተቀብሎ ስራ ላይ ማዋል ነው እና መንግስትን መደገፍ ነው። በመንግስት ብቻ ጥሎ መተው አይደለም። የማዕከላዊ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ሶርሞሎ በበኩላቸው የዳሎቻ ከተማ ዙሪያዋ ለእይታ በሚማርክ ተራራ የተከበበች መሆኗ ልዩ ውበት እንዳላበሳትም ተናግረዋል። በተለይም በከተማው ያሉ ባለሀብቶችም ሆነ በሌላ አካባቢ የሚገኙ የአካባቢው ተወላጆች ይህን ምቹ ሁኔታ በመጠቀም በተለያዩ ፕሮጀክቶች አሻራቸውን እንዲያኖሩም ጥሪ አቅርበዋል። በጋፋት ተራራ በመጨረፋ አጠቃላይ በጣም ደስ በሚል ገጽታ የተከበበ እንደመሆኑ መጠን ቦታው በተለይ ከሎጅ ጋር ተያይዞ ማልማት የሚጠይቅበት ለብዙ ተግባር ማዋል የምንችልበት አካባቢ እንደሆነ ሰዎች መጥተው ሊዝናኑበት የሚችል ሁኔታ ሊፈጥር የሚችልበት ሁኔታ ስላለ አካባቢው ምቹ ከመሆኑ የተነሳ እንደ አጠቃላይ እዚህም ያለን ባለሀብቶችን ሌሎቹንም በመጋበዝ እዚህ አካባቢ እንዲህ አይነት አሻራቸውን እንዲያሳርፉ በእናንተ በኩል መልእክት እንዲደርሳቸውና ትብብር እንዲያደርጉም ጭምር በዚህ አጋጣሚ ጥሪዬን ለማቅረብ ነው።